እናት እንደው በእናትህ ተወን። ምንድነው? እሳት ነው እንዴ? እሳት አደጋ ነው እንደሚሰራው እሳት አመድም ከሰልም ይሆንብህ። እኛ ያገባንም ወደ ጉዳይ ግባ። ምንድነው የምትለው ታዲያ? ገራጅ ትግባ ነው የምትለው? አዎ ሰርቪስ ይላል። ገብታ ምን ልትበላ ነው? እኔስ ነኝ። አንተ በዚህ ሰውነት መኪና ገራጅ ገብቶ አይደለም እኔ ገብተህም ሰው አለ። ኧረ በእናትህ እንደምን ዋላችሁ ወንድሞቼ? ሰላም ነው። የሰው ፊት እሳት ነው፣ ያንገበግባል። የሰው ፊት እሳት ነው፣ ይገርፋል። ግን ወልጄ አይደለም ተቸግሬ ነው ማስቸግራችሁ። ኩላሊት ፌል አድርጓል ብለውኝ ሆላንድ ሀገር ካልሄድክ ታክማ መድናችንም ተብዬ ሆላንድ። አዎ ኩላሊት እስቲ ይሄ በፊት ነበር። ምንድነው? ይሄ በፊት እንደዚህ ነበር ሰውነቴ። በሽታው በልቶኝ ነው መጥቶ ለሰው ለማሳያ ነው። ይሄ ኩላሊት መልፌ ቁልፉ ጋር ምን አሳያንተ? ኩላሊት ታመምኩ አለ። በቃ ኩላሊት ታመምኩ። የት ነው ሕክምናው አሉ? ሆላንድ ካልሄድክ አትድንም ብለው። አመሰግናለሁ ወንድሜ። አይዞህ። የሰው ፊት እሳት ነው። የሰው ፊት እሳት ነው። የሰው ፊት አይዞህ። እሳት ነው የሰው ፊት። ውሃ ጠጣ። የውሃውን አሰጠው እና የውሃውን ሳሰጥ ውሃ ጠጣ። ምክር ነው እንደ ኩላሊት ነው የሚያድን ያጥብልሃል። በቃ እሺ። ይኸውልህ ገራጅ ይግባ ብለህ ይኸው ድዳችን እናሰጣለን። ታዲያ መኪናው ገራጅ ሳይገባ ነው ይገደልኛል። ይሻላል ማለት ነው። አይ እንግዲህ ሰጣ ገባ አልፈልግም። ወሬኛ ወይ ታወራለህ። ወንድሞቼ የሰው ፊት እሳት ነው፣ ይገርፋል። የሰው ፊት እሳት ነው። እንደ በመድኃኒዓለም እሳት አመድም ከሰልም ይሆንብህ። እኛ ያገባንም ወደ ጉዳይ ግባ። ይሄ ደግሞ እሳት ነው ሲሉ ይከርማል። ምንድነው ደግሞ? እንደምታዩት ነው። ምንድነው? ጉበቴን ታመሜ ቤልጂየም ካልሄድክ አትድንም ማለት ምን ቤልጂየም ሀገር ሄደህ መታከማለህ ሀገር ነው። ኧረ እንደው መቼ ነው አንተ ከእውቀት ጋር የምትገናኘው? ምን ጉር ነው ይሄ ደግሞ? እና ያላችሁ እንደምትተባበሩ ምን ያመመህ? ጉበት። አዎ ጉበቴ ትንሽ ቤልጂየም። አዎ ጉበቴ ትንሽ ፊልድ አድርጎ ለዛ እንደው ይሻላል። በእናታችሁ እምቢ የማይባል ነገር አንዴ ያው ማስቸገር ፈልጌ አይደለም እኮ ግን የሰው ፊት እሳት ነው። ኧረ በእናትህ እንደው በእናትህ ተወን። ምንድነው? እሳት ነው እንዴ? እሳት አደጋ ነው እንደሚሰራው ሲሰጥም ሳይሰጥም እሳት ነው። ምንድነው? ለኛ ነው ለኪሳችን እሳት ይሆንኩ እንዴ? በቃ ይሄ ያጠለቃቅስ በቃ እኔ ሞተሩ እሳት ሆኖብኝ ያቆምኩት በላተልኝ። አንተ ነዚህ እየጎለጥክ ነው በብቴን የምታስነጨው ወይ? እንቀይር ገና ይመጡልሃል። ይሄስ እሺ እንቀይር ወይ? የት ነው የምንቀይረው? መቀመጫ ስንተኛችን ነው? ምን አይነት ጉድ ነው? ስማ ጉበት ብላል አይደል? በቃ እዚህ ጥፍ ብሎ የሆነ ስጋ ቤት አለ፣ እዛው ጉበት ብላሽ። ለምኑ ነው? ጥሩ ይተካል። ይሄ ልጅ ጉበት መብያ ቢያገኝ ጉበት በሽተኛ ይሆናል እንዴ? እንደው አንተ በበላህና ሰው ሌላውም ሰው ይሰጣል። ኧረ ዞር በለናት። አንዱ ምክርክር ታድላሃል። ትመክረዋለህ። በቤት ብትበላ የት በደረስክ። ኧረ ይሄ ምንም ጉበት አዝዋሪ ነው የሚመስለው። እኔ ግን ምን የት ነው የማውቀው? የሆነ ከዚህ ቀደምም እንደዚህ መጥቶ እንዴ ባለፈው ወይኔ በእናትህ ዛሬኛውን መርፌ ቁልፍ እኮ ገራጅ መኪናውን እናስገባ ያለለ ኩላሊት የሆነ ሀገር ሆላንድ ነው ምናምን እሄዳለሁ ያለው ዘርፍ ቀይሮ ነው አያው። ኧረ ምን አይነት ነው? አንተን ምን አይነት ስታይል ነው? ተነስ በቃ ሌላ ሳይመጣብን ተነስ። ተዛሬኝ ይላል መጀመሪያ ከሰጠው በኋላ ነው እንትን ያለው ገና ሰጥቶ ብሬን አንተ በእናትህ በቃ አሁን ዛሬም አያልቅም ገና ነው። በእናትህ ዘይት ምናምን ትይያለህ። ዘይቴና ምን ይላል መቅናውን ወንድሞቼ የሰው ፊት እሳት ነው፣ ይገርፋል። የጨጓራዬን ታመሜ ህንድ ሀገር ካልሄድክ አትድንም አሉኝ። ይሄው ባለፈው አይደል? ይሄው አንተ የኛ ስማ ይቺ መኪና ከገላይ ሳትወጣ አንተ ስንት በሽታ ቀያየርክ። ምንድነው ጉዳዩ? ደግሞ አሁን ባለፈው የት ሀገር ነው ያልከው? ምን ነበር? ቤሉ ደናታ ራሱ ይናገራል፣ ያውቃቸዋል። ምንድነው አሁን በየሀገሩ ስትዞር ነው እንደምትከርመው? ጨጓራ ይሁና ታዲያ ጨጓራ ቀጥሎ ደግሞ የሆነ ሌላ ደግሞ የምትለው ነገር ወይ ስብራት ትላለህ ወይ ደግሞ ውልቃት ትላለህ። ምንድነው ፍላጎትህ? እኛ ጋር ይሄን ወር እኛ ጋር ነው እንደተመደብከው። ኧረ እኔ ከዛሬ ውጭ አይቻችሁም አላውቅም። አይኔ ጥፋ እሱ አይንህን ያጥፋው ካዲ። እሺ ቆይ ምንድነው አንተ በየሀገሩ የሚያንከራተት ምንድነው ጉዳዩ? የት ሄዱ?
ባለፈው ምንድን ነው የት ሀገር ነው ያለው? ቤልጅየም። የመጀመሪያው ካናዳ፣ ሁለተኛው ቤልጅየም፣ አሁን ህንድ። እኔ አረሰውም እኮ አንተ ምን ደከመህ? እኔ ለዞርኩበት ሀገር፣ እኔ ለተሸከምኩት በሽታ አንተ ምን አገባህ? ካለህ መስጠት ነው። እኔ ምክር ነው እንደምፈልገው። ተንቀሳቀስ በእናትህ። አንተም አንድ ቀን እንደዚህ ትሆናለህ። አታሽቆጥቁጠኝ። ካለ መስጠት ነው፣ ከሌላ አለመስጠት ነው እንጂ ይሄን ያህል ወሬ ያስፈልጋል እንዴ? ያብዛብህ በበሽታ ያርግ። ይኸው ሌላ በሽተኛ ይዛል ዞር ስለባቦት ይመስልህ። አገር ዕጣ አገር ይለቅብህ እንዴ? ጨረስኩ እኮ አገሩ። ብሩ ግን አለ የሚከፈለው የሰሚሱ ምን ይጨርሰት? ኧረ በስመ አብ ውሻ በሽታ አዟሪ